ታሪኩ የሚጀምረው በጸጥታ በተሞላች በአንዲት መንደር ውስጥ ነው። ሊና፣ ካሚያኑና ሃና የተባሉ ሶስት እህትማማቾች ይኖሩ ነበር። እነዚህ ልጃገረዶች ምንም እንኳን በትምህርታቸውና በብልህነታቸው የታወቁ ቢሆንም በውስጣቸው ደብቀው የሚጨነቁበት አንድ ትልቅ ሚስጥር ነበራቸው። እሱም ውድ እናታቸው ማርያ ነበረች። ማርያ እየቆየ በሚመጣ የአእምሮ በሽታ ትሰቃይ ነበር። በአንዳንድ ቀናት እጅግ ረጋ ያለችና ለልጆቿ የሚወዱትን ምግብ የምታበስል እናት ስትሆን፣ በሌሎች ቀናት ደግሞ ግቢውን እየዞረች ለማይታይ ሰው በከፍተኛ ድምፅ የምትስቅና የምታወራ ትሆን ነበር። ይህ ሁኔታ ለልጆቿ እጅግ ጥልቅ የሆነ የውርደት ስሜት ይፈጥርባቸዋል። ወዳጅ ዘመድ ከቤታቸው ሲርቅ፣ ፈላጊዎቻቸው ከጀርባቸው ሲያንሾኳሹኩና ጎረቤት በጣቱ ሲጠቋቆምባቸው በእናታቸው ላይ የነበራቸው ፍቅር ወደ ጥላቻ ተለወጠ። ማርያን እንደተጣፋላቸው እየተመኙ እንደ ትልቅ ሸክም ማየት ጀመሩ። አባታቸው አቶ አኮሪ ግን ከሚስቱ ጎን በጽናት ቆመ። በታመመች ጊዜ ሲያስታምማት፣ ምግብ ሲያጎርሳት፣ ከሰዎች ትችት ሲከላከልላት ዓመታት አለፉ። ሆኖም ግን የጤና ሁኔታዋ እየተባባሰ ሲመጣ የተሻለ ሕክምና እንድታገኝ ወደ ሌላ ሀገር እንድትሄድ በሐኪሞች ተወሰነ። የሄደች ዕለት ልጆቿ ሊገልጹት የማይችሉት እፎይታ ተሰማቸው። አሁን የውርደት ምንጭ የሆነችው እናታቸው ስለራቀች ሰላም ወደ ቤታቸው የተመለሰ መሰላቸው። ከዚያም ትኩረታቸውን በእናታቸው ሕመም ክፉኛ በዛለ ጥንካሬውም በተፈተነ አባታቸው ላይ ያደረጉ። እሱንም ለማስደሰት አንድ ዘዴ አሰቡ። ሃና ሁለተኛ ሚስት እንዲያገባ ሐሳብ አቀረበች። ለዓመታት በማይሆነው ሰው ተሰቃይቶ አሁን እረፍት ማግኘት እንዳለበት እህቶቿን አሳመነች። አኮሪ መጀመሪያ ላይ ለሚስቱ ያለውን ፍቅር በመግለጽ ቢቃወምም ልጁ ግን ሁለተኛ ሚስት ማግባቱ ለእናታቸው ያለውን ፍቅር እንደማያጠፋው እሷም ብትሆን በዚህ ነገር ደስ እንደምትሰኝ በመግለጽ ወተወተችው። በተለይም የቤተሰቡን ስም የሚቀጥል ወንድ ልጅ እንደሚያስፈልገው፣ ሴት ልጆቹ ካገቡ ስማቸው እንደሚቀየር ስታስታውሰው ማመንታት ጀመረ። የብቸኝነት ስሜት በሌሊት ሲያስጨንቀው በልጆቹ ሐሳብ ተስማማ። አንድ ምሽት ስቴላ የተባለች ጎረቤታቸውን እንደሚወዳት ለልጆቹ ነገራቸው። ስቴላ ረጋ ያለች ጨዋና ሁኔታውን የምትረዳ ሴት ነበረች። እነሱም ወዲያውን ወደዷት። አባታቸው እሷን ለማግኘት ሲወስን ህልማቸው እውን የሆነ መሰላቸው። ስቴላም እንደ እናት ሆነችላቸው። ምርጥ ምግቦችን ታበስላለች፣ ታበረታታቸዋለች። በጊዜ ሂደት የአኮሪ የዛልና የደከመ ሰውነቱ ታድሶ በሳቅና በደስታ ተሞላ። አዲሷ ሚስቱ ወደ ቤቱ ከገባች በኋላ ቤቱን በአዲስ መጋረጃና የቤት ዕቃዎች አስጊጣ አደሰችው። ልጆቹም ቤቱን ሲያዩ ሁል ጊዜ ዕቃ የምትሰብረውን እናታቸውን እያስታወሱ ማነጻጸር ጀመሩ። የሚገባቸው እናት እንደ ስቴላ ያለች የተከበረችና የማታሳፈር ሴት እንደሆነች እርስ በርሳቸው አወሩ። አሁን በኩራት ጓደኞቻቸውን ወደ ቤት መጥራት፣ እሁድ እሁድ ሲሆን አምረውና ተውበው መውጣት ጀመሩ። ሰዎችም አዲሷን እናታቸውን ሲያደንቁ የኩራት ስሜት ይሰማቸው ነበር። በሚያስፈልጋቸው ነገር ሁሉ ትደግፋቸዋለች። አንዷ የሥራ እድገት ስታገኝ፣ ሌላኛዋ ደግሞ የንግድ ሥራ ስትጀምር ጎረቤቶችን ጠርታ በደስታ ታብድ ነበር። እህትማማቾቹም ስሜታዊ በሆነ ሁኔታ በእሷ ላይ ሙሉ በሙሉ ተጠምደው ለእነርሱ ስትል መስዋዕትነት የከፈለችውን ውዷን እናታቸውን ረሱ። እሷን የሚያስታውስ ነገር ሲመጣ ወዲያውኑ ወሬውን በመቀየር እንድትረሳ ለማድረግ ሞከሩ። አንድ ቀን ግን ያ ያልታሰበ የስልክ ጥሪ ከሆስፒታል ተደወለ። ማርያ ድና ወደ ቤት ልትመለስ እንደሆነ ተነገራቸው። የቤቱ ደስታ በድንገት ወደ ጭንቀት ተለወጠ። ማርያ ወደ ቤት ስትመለስ ያየችው ነገር ልብ የሚሰብር ነበር። ልጆቿ ሊያዩት አይፈልጉም። ልብሶቿ ከዋናው ክፍል ተነስተው በእንግዳ ቤት ተቀምጠዋል። አኮሪ ጎረቤታቸውን ስቴላን አዲሷ ሚስቱ እንደሆነች ሲያስተዋውቃት በድንጋጤ ቆማ ቀረች። ቀጠለና ስላለው ሁኔታ ሲያበራራላት ትልቋ ልጁ ሊና ጣልቃ በመግባት ለዓመታት ስትታመም መቆየቷንና አባቷም ደስታ እንደሚያስፈልገው ገለጸችለት። ካሚያኑም በውርደት መኖር እንደሰለቻቸው ስትናገር፣ ሃና ደግሞ አይኗን ማየት አቅቷት ራሷን አቀረቀረች። ማርያ በዝምታ ወደ እንግዳ
እንግዳው ክፍል ገብታ በሩን ቆለፈችው። የልቧ ስብራት በቃላት የሚገለጽ አልነበረም። ይህች እናት ለ20 ዓመታት በአእምሮ ህመም ስትሰቃይ የኖረችው የመጀመሪያ ልጇን ሊናን በጸነሰችበት ወቅት በገጠማት እንግዳ ህመም ምክንያት ነበር። በወቅቱ ሐኪሞች ጽንሱን እንድታስወርድ ቢመክሯትም ለልጇ ስትል ህመሙንና ውርደቱን መርጣ ነበር። አሁን ግን የገዛ ልጆቿ እንደ ባዕድ ሲያዩአትና አባታቸውን ለሌላ ሴት አሳልፈው ሲሰጡ ማየት ክፉኛ ቆሰላት። ሌሊቱን ሙሉ ብቻዋን ስታለቅስ ማንም ሊጠይቃት አልመጣም። አኮሪ የገባላት ቃል የት እንደሄደ ግራ ገባት። በዚህ ሰዓት ከሳሎን ውስጥ የሳቅ ድምፅ ይሰማ ነበር። ስቴላ ከልጆቹ ጋር እየሳቀች ስታወራ የልጆቹን ትኩሳት ስታስታምም የነበረችባቸውን ሌሊቶችና ትምህርት ቤት ለመላክ ወርቋን የሸጠችባቸውን ቀናት እያሰበች ተሰቃየች። እነሱ ግን አሁንም ስቴላን እናታችን እያሉ ሲጠሩና ሲጫወቱ አደሩ። በማግስቱ ጠዋት ግቢ ውስጥ ከባድ ጸጥታ ሰፈነ። ሁል ጊዜ ማለዳ ተነስታ ግቢ የምትጠርገው ማሪያ አልወጣችም። አኮሪ በሩን ደጋግሞ ቢያንኳኳም መልስ የለም። በመጨረሻም በሩን ሰብረው ሲገቡ ማሪያ አልጋው ላይ አርፋ አገኟት። ትንፋሽ አልነበራትም። የልብ ስብራት ሕይወቷን ቀጥፎት ነበር። ቤተሰቡ በሙሉ በሐዘንና በጸጸት ተመታ። አኮሪ ድምፁን ከፍ አድርጎ ቢጮህም ልጆቹም ቢጸጸቱም የሄደችው እናታቸው ግን ልትመለስ አልቻለችም። ከቀብር በኋላ ስቴላ ባህሪዋን ቀየረች። ለልጆቹ ምግብ ማብሰል አቆመች። ፈጣሪ እጅ የሰጣችሁ ለራሳችሁ እንድታበስሉ ነው እያለች ማመናጨቅ ጀመረች። እኔ የእናንተ አገልጋይ አይደለሁም ስትል እነሱም በድንጋጤ ተዋጡ። ሊና ስቴላን ለማናገር ወደ እሷ ስትቀርብ እሷ ግን በፌዝ እየሳቀች እናታቸውን ውሸታም ስትል ጠራቻት። ይህን የሰማችው ልጅ የሚስጥሩን ክር መከተል ጀመረች። ከየት እንደመጣችና ማን እንደሆነች ለማወቅ ጥናት አደረገች። በመጨረሻም ስቴላ በአንድ ወቅት ተሰራበት የነበረውን የህፃናት ማሳደጊያ ድርጅት አድራሻ አገኘች። እዚያም አንዲት አዛውንት ሴትን አግኝታ ስለሷ ጠየቀቻት። ያቺ ሴትም የስቴላ እውነተኛ ስም አዊ እንደሆነና ታሪኳም አሳዛኝ እንደሆነ ነገረቻት። አዊና መንታ ወንድሟ በማሳደጊያ ድርጅቱ ውስጥ አብረው ይኖሩ ነበር። ነገር ግን አንድ ሀብታም ሰው ወንድ ልጅ ብቻ ስለፈለገ ወንድሟን ለብቻ ወሰደው። ከዓመታት በኋላም ያ ወንድሟ የሀብታሙን ሰው ልጅ አስገድዶ ደፍሯል በሚል ተከሶ ራሱን እንዳጠፋ ተነገረ። በኋላ ግን የሀብታሙ ሰው ልጅ በቅናት ምክንያት እንደዋሸች ተሰማ። የዚህ ሀብታም ሰው ስም ሚሌ ሲሆን የልጁ ስም ደግሞ ማሪያ ነበረች። ሊና ይህንን ስትሰማ ዓለም የተገለበጠባት መሰላት። እናታቸው በአንድ ወቅት የአንድ ወጣት ሕይወት እንዲጠፋ ምክንያት የሆነች ያቺ ሴት ነበረች። ስቴላም ይህን የበቀል ዕቅድ ለዓመታት ስታሰላስል መቆየቷን ተረዳች። ሊና ወደ ቤት ስትመለስ አባቷ በሐዘን ተቀምጦ ስቴላም ገንዘብ፣ መሬትና መኪና ይዛ መጥፋቷን ሰማች። ከዚያም ሁሉንም ሚስጥር ለእህቶቿ ነገረች። ስቴላ ለዓመታት ከማሪያ ጎን ሆና የምትሰጣት ያ መጠጥ ሕክምና ሳይሆን ህመሟን የሚያባብስና የሚያሳብድ እንደነበረ ታወቀ። በቂም በመነሳሳት የእሷን ደካማ ጎን ተጠቅማ ልጆቿንና ባሏ እንዲርቃት አደረገች። የገዛ ልጆቿ የእናታቸውን ልብ እንዲሰብሩ መሳሪያ አድርጋ ተጠቀመችባቸው። በመጨረሻም ማሪያ በብቸኝነትና በልብ ስብራት እንድትሞት አደረገች። ቤተሰቡ ሁሉንም ነገር አጣ፣ መሬቱ፣ ገንዘቡና ከሁሉም በላይ ደግሞ ውድ እናታቸውን። ከዚህ ታሪክ የምንማረው ነገር ቢኖር የተደበቀ ነገር ተገልጦ መውጣቱ እንደማይቀር፣ በሰዎች ላይ የምናደርገው ክፋት በሌላ መንገድ ተመልሶ እንደሚመጣብን ነው። እውነተኛ ፍቅር በሰዎች አድናቆት ሳይሆን በትዕግስትና በታማኝነት እንደሚገለጽ እህትማማቾቹ ዘግይተው ተገንዝበዋል። በሰዎች ላይ የምናደርሰው በደልና የምንናገረው ክፉ ቃል ጊዜ እንኳን የማይሽረው ጠባሳ ጥሎ እንደሚያልፍ በታሪኩ ፍጻሜ ላይ ታይቷል።